አማራ የሚለው ነገር ምን ነገር እና መነጋገር ያለብን ጉዳይ ይመስላል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር። እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም አባይን ሲሻገሩ ያለው አለ። ጎንደር ያለ፣ ሰሜን አለ፣ አርማጭሆ፣ ወልቃይት ጠገዴ አለ። ሸዋም እንኳን ትንሽ ዋጋ ስንመጣ ቅድም እንድሪያስ የጠራቸው አይነት ጠራ፣ መንዝ፣ ቡልጋ፣ ተጉለት፣ ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳን በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ነው። ዘር አይደል። አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው ወይ እንደዚህ ነው የሚል ሰው የለም። መንዜ ነው። ከመንዜም እንኳን ይከፋፍላታል ላይቶ እቺ እንኳን ትንሿ አማራ ቤት እንኳን ወይ ላይ ቤት ወይ ታች ቤት ይላታል። እሷንም እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ ነው፣ በአካባቢው። አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀው። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ ወይ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም። እስቲ አንድ ጥያቄ ለማንሳት ፈልግ ነበር። ምናልባት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ከአሁን በፊት በኢትዮጵያ ብሔሮች ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ነው እንጂ የአማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። እኔ ከዛ ጋራ አይገናኝም ነው ያልኩት። እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነህ ሆይ ይላሉ። አይደለሁም ይለኛል። ምንድን ነህ ታዲያ? እስላም ነኝ። ቋንቋ ምንድን ነው? አማርኛ። በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው፣ አርሲም ብንሄድ ያው። አማራ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ ኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ በባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ ነው። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍል በጌምድርን፣ ወሎም፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ አለ። ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን
የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ ከበጌምድር ጋራ የበለጠ ግንኙነት አለው። በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል አማርኛ ተናጋሪ መሆን እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው እዚህ ሀገር አሁንም የለም። አለመኖሩ ደግሞ ለእኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው ባይ ነኝ። አሜሪካን ሀገር እየተፈጠረ ነው። ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ነው። ያ እንደማይጋባብን ተስፋ አለኝ። አንዳንድ ነገሮች እንትን ማለት ነው። በመጀመሪያ ደረጃ አማራ የሚባል ህዝብ አለ የለም የሚለው ላይ ፕሮፌሰር መስፍን አሁን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሔረሰቦች የሚሰራ ነው። በዚህ ከተሄደ ኦሮሞ የሚባል ነገር የለም። በዚህ ከተሄደ ትግራይ የሚባል ነገር የለም። አንዱ ሽሬ ነኝ ይላል፣ አንዱ ሸዋ ነኝ ይላል፣ አንዱ እንደርታ ነኝ ይላል። ነገር ግን ከዚህ በላይ ደግሞ አንድ ትግራይን ትግራይ የሚያደርገው ኮንሴፕት አለ፣ ቋንቋ አለ፣ ባህል አለ፣ ስነ አእምሮ አለ። እነኚህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳሉ ሪጂናል የሆኑ ልዩነቶችና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ፣ አንድ ኦሮሞ የሚባል ነገር አለ፣ አንድ አማራ የሚባል ነገር አለ። ይሄን ምስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ። ቅድም ፕሮፌሰር ያመጡት ሀሳብ አለ። ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል ከዚህ ከሸዋው እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላሉ። ለዚህ ያም ሆኖ ግን የአማራ የሚባል ህዝብ አለ። እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ የማይታየኝ የአማርኛ ቋንቋ አለ። የወሎ ያነሱት ለየት ያለ ነገር ነው። አማራና እስላም የሚባል ነገር አለ ወሎ ውስጥ። እሱም የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው። አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው እና በሂደት ቋንቋ ምናምኑን እያጠፋ እናንተን የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብሎ ይለያል። ኦሪጂናሊ ግን እነኛ ሰዎች በፊት ኦሮሞ የነበሩ ናቸው፣ የእጁ ወዘተ አካባቢ። በተረፈ ግን ጎንደሩ አሁን ለምሳሌ እስላምና አማራ ብሎ አይለይም። ወሎ ብቻ ነው ይሄ ፌኖሜና ያለው። ጎጃም እንደዚህ እስላምና አማራ ብሎ የሚለይ ነገር አላየሁም። ሰሜን ሸዋም እንደዚህ ነገር አይነት የለም። በእርግጥ ግን መንዜ ነው የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል። ግን ይሄ የትም ቦታ ያለ ነው፣ በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው። ከዚህ ባሻገር ግን አንድን ህዝብ እንደ አንድ ህዝብ ካቴጎራይዝ አድርገን ለማየት የሚያስችለን ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ። ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔ እንፈራለሁ። ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያዩ ነው። አማራ የሚባል ህዝብ አለ፣ ባህል አለ፣ ታሪክ አለ፣ ቋንቋ አለ። በእርግጥ የአማራ ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ነገር ግን እንደ ህዝብ እንደ ኦሮሞ፣ እንደ ጉራጌው፣ እንደሌላ ሁሉ አንድ ህዝብ አለ ብለን ነው የምናምነው እንደ ኢህአዴግ።